ሽቶች ስትገዙ የትኛውንም ልብሳችሁ ላይ ወይ ሰውነታችሁ ላይ ፈጥናችሁ አታሳርፉት። in the name of Jesus ብላችሁ መጸለይ ያለባችሁ። በስ አንዳንድ ሽቶዎች ጌታ ፊት ነው መነግራችሁ ፐርፐስሊ የናንተን ስሜት ለመምታትም ወደ ሌላ ድራይቭ ለማድረግም የሚሰሩ አሉ። የዛሬ ስንት አመት ነው በጣም የገረመኝ የሆነ አክስ ነው ምናምን የሚል ዱራንት አለ አይደል? እኔ ዝም ብዬ ነገሮቹን አንብቤ አልሄድም እና የሆነ ጽሁፍ አገኘሁ። ምን ይላል? ዳርክ ቴምፕቴሽን ይላል። ይሄኛው አሪፍ ምን እያለ ነው የተጻፈው? የምን እኮ ነው የጨለማ ቴምፕቴሽን እያለ እኮ ነው። ወዴት ነው? ምን አለው? ሽታው ጥሩ ነው። ፕሮፌት ቲቢ ጆሹዋ እንደዚህ ያለ በጣም የገረመኝ እንግዲህ ዴሊቨራንስ ላይ ብዙ ያገለገለ ትልቅ የእግዚአብሔር ሰው ስለሆነ እግዚአብሔር ነው የሚስጥር የገለጠለት። እማታቁትን ሰው ሽቶውን ሄዳችሁ አታድንቁ ይላል። የኢቪል እንትንን ወደ ውስጣችሁ ትጎትታላችሁ ወደ መንገዳችሁ ይላል። ኮኔክሽን ስላለው ነው የኢቪል ኤቭሪ ቢግ የምትሏቸው የሽቶ ብራንዶች የኢቪል ሳክሪፋይስ አለ ኤቭሪ ፕሌስ ላይ። እኔ አንድ ጊዜ አስታውሳለሁ እግዚአብሔር ሰው ፕሮፌት ኤርሚያስ ሁሴን አንዷን ዴሊቨር እያደረጋት በጣም ነው የተገረምኩት። በጣም ሀብታምና ብዙ ነገር ያላት በእኔ ይገበራል ለሽቶዎች አለች። በቃ ለዚህ ሳክሪፋይስ የተሰጠው ነኝ አለች። አጋንቱን እያስወጣ ሽቶ ላይ መንፈሳዊ ኮኔክሽን ባይኖር እግዚአብሔር ሙሴን ጠርቶ እንደዚህ አርገ ቀመመ ሽቶ ስራ፣ ይሄንን ሽቶ ከኔ ውጪ ለማንም እንዳታደርጉ፣ የሚያደርግ ካለ ተለይቶ ይጥፋ ይሙት ብሎ ለሙሴ ህግ ለምንድን ነው የሰጠው? ለምን ስለ ሽቶ ሰጠው? ከመንፈስ ጋር የሆነ ኮኔክሽን ስላለው። እስቲ ልጠይቃችሁ፣ እስቲ ሁላችሁ ሽቶ ስታሸቱ እንዴት ነው ሽቶን ኤክስፕረስ የምታረጉት? ታሸቱና ውስጣችሁ ላይ ነው የምትሰሙት። ገብቶ ምናችሁን እያነቃቃ ነው ሪስፖንድ እያደረገ ያለው። ወዴት እየገባ ነው ያለው? የትኛውም ነገር የምታደርጉትን ነገር በዚህ ፕሮቶኮል እንድታረጉት ነው የሚፈልገው ጌታ። እስቲ ያደርጋለሁ በሉ።